እሺ እንደምን አላችሁ? ሰላም ናችሁ ወይ? ሰላም ቆይታችኋል? ይሄ መጀመሪያ ክላሳችን ነው የሚሆነው። ስለዚህ በቀላሉ እንዴት ስፒኪንግ ስኪላችን እንደምናሳድግ እንደዚሁም ደግሞ ቤዚክ ከሆኑት ነገሮች እንጀምራለን ዛሬ። እዚህ ላይ የምትመለከቷቸው ስሊፕ፣ ክሊን፣ ሴል፣ አንገር የመሳሰሉ ቃላቶች አሉ ለዛሬ። እነዚህን ቃላቶች ተጠቅመን ሌሎች ቃላቶችን እየጨመርን እንዴት ሴንቴንስ እንደምንሰራ እናያለን ማለት ነው። ከዚህ በፊት በነበራችሁ ኤክስፒሪየንስ ስፒክ ለማድረግ በጣም ሊያስቸግራችሁ የሚችለው ነገር አንደኛው ፋሚሊያር አለመሆናችሁ ነው ከእንግሊዘኛ ጋር። ሁለተኛ ደግሞ ብዙ ጊዜ መናገር የሚኖርባችሁን ነገር ብቻ ነው ብዙ ጊዜ የምትማሩት ብዙ ቦታ። ስለዚህ በትክክል ለምን ያንን እንደምትሉት ስለማታውቁት ከዛ ውጪ ለሌላ ነገር መጠቀም በጣም አስቸጋሪ ይሆናል። ለዛ ነው ይሄኛው ትንሽ የክላስሩም እና የስፒኪንግ ቫይብ ያለው። ስለዚህ ዳይሬክት የሆነ ነገር መማር ሳይሆን ያ ነገር ለምን እንደምትሉት ማወቅ ነው። ስትሉት በኮንፊደንስ ለመናገር እድል ታገኛላችሁ ማለት ነው። Nice. So let's start our today's class. Sometimes I use Amharic, sometimes I use English. It depends on the situation. Today we will start from is, I, am, are ከምንላቸው ነገሮች ማለት ነው። Let's start. For example, we start with he is a doctor. He is a doctor ስንል ዶክተር ነው እያለ ነው። አሁን ላይ ዶክተር ነው። ኦኬ አሁን ላይ ምንድነው? ዶክተር ነው። እዚህ ጋር ኢዝ ያልንበት ምክንያት because we are using he. ለሂ፣ ለሺ፣ ለኢት የምንጠቀመው ኢዝ ነው። እዚህ ጋር እንዳሳየኋችሁ ለሂ፣ ለሺ፣ ለኢት he is ነው የምንለው፣ she is ነው የምንለው፣ it is ነው የምንለው። ከዛ በኋላ ምን እንደሆነ እንገልጻለን ያ ነገር። ምክንያቱም verb to be የምንላቸው is እዚህ ጋር የተጠቀምንበት ምክንያት ምንድነው? is መሆንን ነው የምንገልጽበት። ኦኬ is ስንል መሆንን እንገልጻለን። he is a doctor ስንል እሱ ዶክተር ነው። or we can say she is happy ደስተኛ ናት ማለት ብንፈልግ she is happy መሆኗን ነው እየገለጽን ያለ ነው። አዝናለች ማለት ብንፈልግ she is sad ማዘኗን ነው እየገለጽን ያለ ነው። የት ናት? አዲስ አበባ ናት። she is in አዲስ። ኦኬ እየገለጽን ያለ ነው ምንድነው? አዲስ አበባ መሆኗን፣ ደስተኛ መሆኗን፣ ዶክተር መሆኑን። is ስንል መሆንን ነው የሚገልጸው። is ብቻ አይደለም ታዲያ መሆንን የሚገልጸው ምንም ይገልጻል፣ አርም ይገልጻል መሆንን። ለምሳሌ አሁን የሰራናቸውን በሙሉ በዘይ መስራት እንችላለን። ኦኬ they are good ጥሩ ናቸው። they are good ጥሩ ናቸው። or we can say they are in አዲስ። በድጋሚ አዲስ አበባ ነው ያሉት። የት ናቸው? አዲስ አበባ ነው ያሉት። where are they are in አዲስ። are እና is ምንን ይገልጻል? መሆንን። ከዛ ውጭ ለድርጊት መጠቀም አንችልም። ለምሳሌ ስራ እየሰሩ ነው ለማለት they are work አንልም። ስራ እየሰሩ ነው ለማለት። ድርጊት ከሆነ are እና is አያስፈልጉንም። ከኢዝ እና ከአር ውጭ ደግሞ ሌላ መሆንን ምን ይገልጻል? am ይገልጻል። ለምሳሌ መሆንን ለመግለጽ እኔ ምንድነው ለምሳሌ I am a teacher ማለት ብፈልግ I am a teacher። እዚህ ጋር a ተጠቀምነው። እዚህ ጋር a ዶክተር ላይ a teacher ላይ ተጠቅመናል። እዚህ ጋር ግን a አልተጠቀምንም። she is a happy አይባልም። ለምንድነው ይሄን ያላልንበት ምክንያት? a የምንጠቀመው በዋናነት ለሚቆጠሩ ነገሮች ነው። ኦኬ a በዋናነት የምንጠቀመው ለምንድነው? ካውንተብል ለሆኑ ለሚቆጠሩ ነገሮች። አንድ የሚቆጠሩም ሆኖ አንድ ለሚቆጠር ነገር። ደስተኝነት አይቆጠርም፣ ማዘን አይቆጠርም። ስለዚህ ለዛ ነው she is a sad she is a happy ያላለ። he is a doctor ዶክተር ነው። I am a teacher መምህር ነኝ። ኤን ያስፈልግነው አንድ ለሚቆጠር ነገር ስለሚጠቅመን ነው። አሁን መቀጠል እንችላለን አይደለ? ለምሳሌ አንተ ዶክተር ነው ማለት ብንፈልግ you are a doctor አንተ ዶክተር ነህ። because is are am እና I የሚገልጹት ምንን ነው? መሆንን ነው። ለምሳሌ you are from አዲስ አንተ ከአዲስ አበባ ነህ። ይሄ አዲስ የሚለው ቦታ ነው። ኦኬ
የትኛውንም ቦታ ልንከትበት እንችላለን። you are from ኢትዮጵያ፣ you are from ኬንያ፣ you are from ዩኤስ እያልን መግለጽ እንችላለን። and the next one is ዊም ላይ አር ነው አይደል የምንጠቀመው። we are students፣ እኛ ተማሪዎች ነን። ኦኬ we are students። we are a student አይባልም። we are a student አይባልም። ለምንድን ነው we are a student የማይባልበት ምክንያት? እዚህ ጋር ኤ የሚያስፈልገን ምንን ለመግለጽ ነው? አንድ ነገርን ለመግለጽ ነው። ሰው ተማሪዎች ስንል ከአንድ በላይ ናቸው። so we are students እንላለን። ስለዚህ is a doctor, she is happy, they are good, you are a doctor, is are am ስንል ሁልጊዜ የምንገልጸው ምንድን ነው? መሆንን ነው። ለምሳሌ it is it's bad መጥፎ ነው ስንል የሆነ ነገርን ለነገሮች ስለሆነ የምንጠቀመው it is bad, it is good ጥሩ ነው። እነዚህ ሁሉ ድርጊት የላቸውም። ኦኬ ምንም አይነት ድርጊት የላቸውም። መሆንን ነው የሚገልጹት። ስለዛ ነው is am are verb to be ናቸው የምንለው ወይም መሆን ናቸው የምንለው። so isን የምንጠቀመው ለሂ፣ ለሺ፣ ለኢት ነው። አምን የምንጠቀመው ለአይ ብቻ ነው። አር የምንለው ለዘይ፣ ለዩ፣ ለዊ ነው። ሶ አሁን ታመም ያለው ለማለት ለምሳሌ መታመም አለ አይደል እዚህ ጋር። ሶ ታመም ያለው ለማለት ምን ልል እችላለሁ? አይ አም ሲክ ታመም ያለው አይ አም ሲክ። ኦኬ አይ አም ሲክ። እሷ ታማለች ማለት ብፈልግ ሺ ሲክ። መታመም መሆን ስለሆነ መተኛት ተኝቷል ማለት ብንፈልግ he is sleeping እንላለን። አሁን እየተኛ ከሆነ he is sleeping እንላለን። ለምንድን ነው አይንጂ የተጠቀምነው የሚለውን ኔክስት ታይም ላይ በሚኖረን ክላስ ከፕሬዘንት ኮንቲኒዩስ ስንጀምር እንመለከታለን። so he is sleeping ተኝቷል። ነፃ ነው ማለት ብንፈልግ ኦኬ ነፃ ነው፣ ፍሪ ማለት ነፃ ነው አይደል? ነፃ ነው ማለት ብንፈልግ it is free ነፃ ነው። ምንድን ነው ነፃ ነው መሆንን ነው እያወራን ያለ ነው። አሁን መግዛት አሁን ድርጊት ነው አይደለ? አሁን ለዚህ ምንም መጠቀም አንችልም። ኢዝን አምን ማለት አንችልም። ለምሳሌ እኔ ሌትስ ሴይ እኔ መኪና ገዛው ለማለት አይ አም ባይ ካር አይባልም። አይ አም ባይ ካር አይባልም። መሆንን ስለሆነ የሚገልጸው ምን ይሆንብናል? እኔ መኪና መግዛት ነኝ የሚል ትርጓሜ ይሰጥብናል። አይ አም ባይ ኤ ካር አይባልም። አንደኛ ኤ ያስፈልገናል፣ ቢኮዝ አርቲክል ያስፈልገናል። መኪና የሚቆጠር ነገር ስለሆነ አይ አም ባይ ኤ ካር ነው የሚሆነው። ግን ደግሞ አይ አም ባይ የሚለው አያስፈልገንም። ምንድነው የሚጠፋው? አም ይጠፋል። አይ ባይ ኤ ካር እኔ መኪና ገዛለሁ። ሴል ጋር ብንመጣ አይ ሴል ካር መኪና እሸጣለሁ። አይ ሴል ካር መኪና እሸጣለሁ። እዚህ ጋር ምን አልተጠቀምንም? አምን ኢዝን አልተጠቀምንም። ለምን? ድርጊት አለን፣ መሸጥ የሚል ድርጊት አለን። ኦኬ መሸጥ የሚል ድርጊት አለን። እዚህ ጋር ደግሞ መግዛት የሚል ድርጊት አለን። ኦኬ መግዛት የሚል ድርጊት አለን። ስለዚህ እነዚህ ስላሉ ምን ማድረግ አንችልም ማለት ነው። ኢዝ አም አር መጠቀም አንችልም ማለት ነው። ኦኬ ኢዝ አም አርን መጠቀም አንችልም። so let me give you some more examples. okay some more examples. question number 1 ለምሳሌ the bag blank blue። the bag የሚለው ኢት ነው አይደለ? the bag is blue. okay the bag is blue. the bag is blue. then the rocks የምንላቸው ኤስ ናቸው አይደለ? so the rocks ስንል ድንጋዮች ናቸው። okay the rocks ዘይ ስለሚሆን ምን እንላለን? the rocks are okay the rocks are hard ድንጋዮቹ ከባድ ናቸው መሆኑን የገለጽነው። okay the children የሚለው ምንድነው? ዘይ ነው። children አንልም። okay ብዙ ለማድረግ so children ነው። the children are young ልጆቹ በጣም ልጅ ናቸው። thomas is nice ቶማስ ሂ ስለሆነ የምንጠቀመው ኢዝ ነው አይደለ? ቶማስ ኢዝ ናይስ። the game blank difficult the game is difficult ጨዋታው ኢት ነው ነገር ነው እንጂ ሰው አይደለም። ዘይ ለዘይ አርን አይደለም የምንጠቀመው they are tired እነሱ ደክሟቸዋል። okay they are tired እነሱ ደክሟቸዋል። I am 30 years old እኔ 30 ዓመቴ ነው። ሱዛኒ እንደ ጆዋን ምንድን ናቸው? ዘይ ናቸው አይደለ? ሱዛኒ እንደ ጆዋን አርን እናደርጋለን። ሱዛኒ እንደ ጆዋን አር ሜሪድ ሱዛንና ጆዋን ተጋብተዋል። and ቴዲ ብላንክ my friend ቴዲ ሂ ነው አይደለ? ቴዲ is my friend. we blank in English class we are in English class እኛ እንግሊዘኛ ክፍል ውስጥ ነው ያለነው። so እነዚህ ሁሉ
መሆንን ነው የሚገልጹት። ሌላ የሚገልጹት ነገር የለም መሆንን። ሶ አምን ኢዝን አርን ስንጠቀም የምንገልጸው መሆንን ብቻ ይሆናል ማለት ነው። see you on the next class and have a great time.